መልሰሽ አረብ ሀገር እንዳትመጪ እሺ። አንቺ አትችይም ማለት አረብ ሀገር ሰው ስለሄደ ጓደኛ ጎረቤት ስለሄደ ብለሽ ተመልሰሽ አትምጪ። አሁን ህዝቡ የእናትሽን ምስኪንነት አይቶ ህዝቡ ደንግጦ አዋቷል እንጂ በመጣሽ በአንድ ወርሽ ጨነቀኝ ጠበበኝ መስራት አልፈልግም መልሱኝ። አሁን እናትሽን ባናይ ህዝቡ እናትሽን አይቶ አዝኖ ባይረዳ ቤት በኩል ልትመለሽ ነው። የሰው ልጅ ግዴታ ነው የመጣበትን መክፈል። እኔ ታሜን አምጥቼ እዚህ ጋር ታሜን ጠየኩት። አዎ ኤጀንሲዎቹ ሲያመጡ 3000 ሪያል 3000 ድርሃም ያወጣሉ። ስለዚህ አንድ ሰራተኛ መጥቶ ሀሳቡን ከቀየረ አልሰራም፣ ደበረኝ፣ አመመኝ፣ ጨነቀኝ አልሰራም ካለ 3000 ድርሃም በኢትዮጵያ 150,000 ብር መክፈል ግዴታ አለበት። ገባሽ? ህጉ ነው። ስለዚህ አንድ ሰው መስራት የማይችል ከሆነ መምጣት የለበትም። አሁን መልሰሽ ኢትዮጵያ ስትገቢ 1 ወር 2 ወር ቆይተሽ ሌላ አረብ ሀገር ብትሄጂ በጣም ነው የምናዝንብሽ። እንዳትሄጂ በቃ አትችይም፣ አቅምሽ አይፈቅደውም። ሀገርሽ ላይ ቀለል ያለ ስራ እየሰራሽ ኑሪ እሺ። አሁን ጁስ ዛሬ ላይ የሚመጡ ልጆች ምንም አይነት ጭንቅ አይችሉም። አሁን እሷ ምንም አይነት በሽታ የለባትም፣ ጤነኛ ናት። ተመርምራን የመጣችው ምንም አይነት በሽታ የለባትም። ኦኬ። ጭንቀትና ደም ማነስ ከተፈጥሮ ደም ማነስ፣ አሁን እኔ ደም ማነስ አለብኝ። እርጉዝ ስሆን ደም ለፅንሱ ስለሚወሰድ ኦቨር ደሜ ስለሚያንስ እያዞረ ይጥለኛል። ስለዚህ ደም ማነስ አለባት እች ልጅ፣ ሌላ ምንም በሽታ የለባትም፣ ጤነኛ ናት። ጭንቀት ነው። ኦኬ። አንድ ሰው በጊዜ 19 ዓመቷ ነው ለመጀመሪያ ጊዜ ነው ስደት የመጣችው። የሰው ልጅ ለመጀመሪያ ጊዜ ስደት ሲወጣ ከቤተሰቡ ሲለይ ጠንካራ ካልሆነ ቆፍጠን ብሎ ካላደገ ለመጀመሪያ ጊዜ ሲሰደድ እንደዚህ ነው የሚሆነው። ገባችሁ? እኔ በ18 ዓመቴ ነው የተሰደድኩት፣ ግን እኔ ጠንካራ ነበርኩ፣ ቆፍጣና ነበርኩ። በ15 ዓመታቸው ሳኡዲ በባህር ሄደው የሚሰሩ ልጆች አሉ። ሰርተው አሁን ህይወታቸውን የለወጡ ብዙ መከራ ያዩ። የዛሬ ልጆች ደግሞ ቤተሰቦቻቸው አጨማልቀው ስለሚያሳድጓቸው ችግር አይችሉም። ገባችሁ? ምን ሐኪም ቤት ነው ያልኩሽ። ሐኪም ቤት ተመርምረሽ እንዳይገኝ የምትፈሪው ነገር አለ? ታዲያ ለምን ሐኪም ቤት አትሄጂም? አሁን እኔ መጥቶ ሐኪም ቤት የሚወስድሽ ሰው ልካለሁ። ሙሉ ሰውነትሽ ይመረመራል። የተመታሹ ምናምን የበለዘ ካለ እንትን ይባላል፣ ይታወቃል ሰውነትሽ ላይ። ምትመታኝ በገመድ ነው እንጂ በእጇ ምናምን ነው የምትመታኝ በዛን ጊዜ። አሁን ዛሬ ነው መጣሁት ከሰው ጋር ከሄድኩት 5 ቀኔ ነው ዛሬ። ችግር የለም ይታያል፣ ይታወቃል። የዛሬ ዓመት ሐኪም ቤት ሲመረመር ሰውነትሽ ላይ ያረፈብሽ እጅ ካለ ይወጣል አሻራው። አሁን ከዛ ቤት መሄድ ነው የምፈልገው። ትገለኛለች እዛ እስከምትሄጂ ድረስ ትኬት እስከሚቆረጥልሽ እኔ ቤት ነው የምትሆኝ። የትም አትሄጂም፣ አትፍሪ። ለምን ሌላ ቦታ መቆየት ዋሸሽ ስለሆነ ነው። አትችልም። ልጄን ኢንሳይ ነው የምልሽ። ይኸው ፖሊስ ጣቢያ እዚህ ነው፣ እዚሁ ነው የምትቆየው። ምንም እንደ ከዚህም በፊቱ እንደመጣችሁለት ነው ማያት። አሁንም እህቴ ናት፣ ምንም አላረጋትም። ብሬን ይክፈሉኝ፣ በሰላም ልጃቸውን ይውሰዱ። እስከዛ ድረስ ግን ይኸው ልጆቹ የሚበሉትን ነው፣ እናንተም ተናገሩ። ልጆቹ የሚበሉትን፣ ልጆቹ የሚጠጡትን ጠጡ። አንድ ቀን እኔ ኩችን ገብቼ ምን በላችሁ ምን በጣችሁ እያውቃለሁ። ፍሪጅን አሳይሻለሁ። 2 ፍሪጅ ነው ያለው። ብዳል ዋህደ 2 ፍሪጅ ነው ያለው። አንድ የፈዋካ ያታክልት፣ አንድ ደግሞ የቲማቲም የምናምን የምግብ ነው። ኦኬ። ሩዝ አንድ ቀን እኔ በኪሎ በምናምን ገዝቼ አላውቅም። 50 ኪሎ 32 ኪሎ ነው የሚገዛው ቤቴ ማለት ነው። መኮረኒ خدوا الكاميرا وفرجوها على المطبخ. اي والله بنوريها في الكاميرا. الحمد لله እንደዚህ አይነት ጠብሻሞች ሰዎች አይደለንም። እሱ ሲያመጣ ማለት ነው ስጋ ስንት ኪሎ ነው የሚያመጣው? ዶሮ በካርቶን ነው የሚመጣው። እግዚአብሔር ይመስገን። እሺ መሳይ አሁን እሷ መጥቶ የሚያያት ሰው እንድልክ ሎኬሽን ላኪልኝና አሁን እሷ መጥቶ ይዋት ሰውነቷን ሎኬሽን ላኪልኝ ዋትሳፕ ላይ። ግርማቸው ነቅልሃለሁ። ከዚህ በኋላ ሚውትቅን አብርተህ የምታወራ ከሆነ እዚህ ቤት ሳይፈቀድልህ ሚውት አብረህ ማውራት አይቻልም። ሲቀጥል ደግሞ እኔ አንቺን አክብሬ ነው እንጂ የገባሁት። ህግ ከፈለጋችሁ የመኪና ንብሬ
ከፈለጋችሁ አይዲን ከፈለጋችሁ ፓስፖርቴን እልክላችኋለሁ። ክሰሱኝ ብያለሁ። ለሚመጡ ሰዎች ሁሉ እልክላችኋለሁ። ደግሞ ሄዶ ይክሰሱኝ። ግን አንቺን ስላከበርኩኝ ስለደላመጥፎ ምንም ነገር የለም። ምናልባት እቺ ልጅ የጭንቀት ተጨንቃ ገባሽ፣ የመንፈስ ጭንቀት የሆነ ነገር ሊሆን ስለሚችል እንደ አንድ ኢትዮጵያዊ እህታችን ወንድ አይጠቅምም። ወንድ እስካለሽ ብቻ ነው። ወንድ አይጠቅምም። ቦይፍሬንድሽ ናፍቆሽ ከሆነ ስሪ፣ ተለወጪ። ጠዋት እናትሽም ናፍቃሽ ከሆነ የአንቺ ሰርተሽ ብር መላክ ነው ለእሷ የሚያስደስታት። ላሳክምሽና ሌላ ቤት ደግሞ ሌላ ቀይረሽ ባይዘወይ እሱን ያመጣችብኝ ማለት ነው። እሷን ያመጣችብኝ ልጅ አለች። እህቷን አምጥታለች። ጓደኞቿን ስንት ልጆች ሰታኛለች። ከኔ ጋር ነው ስራ የገቡት። መድኃኒት ትባላለች። እዚሁ አሻርጃ ነው ያለችው። እና ስለ እኔ እሷን ጠይቅ። እኔ ጥሩ ሰው ባልሆን እኔ ጋር ዚያራ ትመጣለች። የረፍት ጊዜ ዳቦ ጋግራ ምናምን ነው የምትመጣው እኔ ጋር። እኔ መጥፎ ሰው ብሆን እነዚህን ሁሉ ልጆች ትሰጠኝ ነበረ? አትሰጠኝም። እህቷን እኔ ጋር ታመጣ ነበር? እህቷን እኔ ጋር ታስቀምጥ ነበረ? አታስቀምጥም። አልቆምም እስካሁን ድረስ 3 ፓንት አድርጋ በእውነት ነው የምልሽ፣ ፈጣሪ በሚያውቀው እንግዲያው ሴት ልጅ አብራ ሄዳ ቼክ ማድረግ ትችላለች። ፊቷን አይተሽ ቼክ ማድረግ ትችላለሽ። እና እኛ ገንዘብ ቢኖረን ያንን 400,000 ብሩንም 200,000 ብሩንም ልከን እንወስዳት ነበር። እህታችን ናት፣ ደማችን ናት። 150,000 ብር። እሺ ቆይ ወንድሜ፣ ያንን ቆይ ልጠይቃት። ደም የሚፈሳት ለምንድን ነው መሳይ? እንጂ እኔ ይሄን ሁሉ አልነገረችኝም። እንግዲህ እኔ አክም ቤት ልውሰድሽ አልኳት። ለመንኳት ምንም ይሄን ሁሉ አልነገረችኝም። ደም እየፈሰሰሽ ነው? አዎ። ለምን ፔሬድ ላይ ነሽ? አይደለም። ታዲያ ለምንድን ነው ደም የሚፈስሽ? ምን ሆነሻል? ንገሪኝ። ለምን ምንድን ማን ነው የሚያወራው? እባክህ ሚውት አድርግ። ልጅቷ በነፃነት ትናገርበት። ተናገሪ። ችግሩን ያልተናገረ መድኃኒት አይገኝለትም። ችግር ካለ ተናገሪ። ለምንድን ነው ደም የሚፈስሽ? ለምን ነው የሚያመኝ? ምንሽን ነው የሚያምሽ? ሆዴን ራሴን አልሽ። ኦኬ፣ ግን ደም የሚፈስሽ ለምንድን ነው? እኮ ለምን ደም የሚፈስሽ ከምንድን ነው? ፔሬድ ላይ አይደለሽም? ሽንት ቤት ሴት እንቂጣ ይወጣል። ኦኬ፣ በቃ ሐኪም ቤት መሄድ አለብሽ። ለምንድን ነው ሐኪም ቤት መሄድ ማትፈልጊው? እናቴ ጋር ገብቼ እዛ እታከማለሁ። በቃሽ ጋይስ፣ አገሯ ገብታ ነው መታከም የምትፈልገው። ሺዝናት ነፃነት አይሰማትም እዚህ ሀገር ላይ ለመታከም። ሀገሬ ጋር እናቴ ጋር ሄጄ ነው መታከም የምፈልገው እያለች ነው። እና ሀቢባ የሚቀበላት ሰው አለ ኢትዮጵያ? ኖ እዚህ እኔ እኮ ሰው ልፈልግላት ነው። እስኪ ረዋንን ልታሳርፋት ከቻለች ልጠይቃት ነበር። ብሩን ቤተሰቦች ረዋንን ጠይቃት። እሺ የምትልሽ ከሆነ እኔ አሁን ሄጄ ወስዳታለሁ እኮ። እሱን ላስቸግርክ ነበር ታምዬ ወንድሜ። ما عندي مشكلة لكن مالت روان الرقاقتي مالتنا. I will make sure. እሺ አቢጌል እዚህ ከመጣሽ የወሰድሽው መድኃኒት አለ? የተሰጠሽ ነገር አለ? ዋጪ ይሄን ተብለሽ? የለም። የትም ቦታ ስራ ቦታም ሆነ ቢሮ ምንም የሚዋጥ ነገር አልሰጡሽም? አልወጡም። ምንም አይነት ጾታዊ ትንኮሳ አልደረሰብሽም? አዎ። ስራ ቦታም ሆነ የትም ቦታ? አዎ። እርግጠኛ ነሽ? አዎ። አስወጥተው ጥለዋት ትላንትና ነው አንስተው ከራስ አልኬማኒ ጋር ያመጧት። እና አሁንም እቺ ልጅ እንደዛ አይነት ነገር የወሰደችው መድኃኒት ካለ ምን ካለ ሄዳ መጠረግ ምናምን የተባሉ ነገሮች ስላሉ ሲሪየስ ሳይሆንባት አሁን ወስዶም ታሜ ረዋንም ጋር ቢያስቀምጣት የትም ጋር ቢያስቀምጣት አንቺ ጋር ትሄዳ ሙኒት አንቺ ጋር ውሰጃት። ትንገረን መጀመሪያ እውነቱን ነግራ ሆስፒታል ነው መሄድ ያለባት። እሷም ይኸውልሽ እሷ እያለች ያለችው እኔ ሆነ ችግር ነው ፔንኪለር ምናምን ተሰጥቷት ኢትዮጵያ እስክትገባ ትረጋጋለች። ግን ሌላ ነገር ካለ እኔ ጋር ብትመጪ የምትናገሪው ነገር አለ። እኔ ብመጣ ኢቨን ረዋን ጋር ብትሄጂ እኔ ብመጣ የምትናገሪው ነገር አለሽ። ለብቻሽ ማውራት የምትፈልጊው ነገር አለ። እሱን ከሄደች በኋላ ብንጠይቃት አይሻልም? ትሄድና
ሂድና ምናልባት ከዚህ ቦታ ላይ ስትቀይር ነፃነት ከተሰማት ስትደርስ አዋራትና እኔ እነግርሻለሁ። በቃ እንደዛ እናድርግ እና ታሜ ፒክ ያርጋትና ያምጣት አንቺ ጋር ይደውልልኝና እንነጋገራለን። ልጆች አሉ እኔ ጋር ካልሆነ እሷ ረዋን ጋር ብትሄድም እኔ ወደዛ መሄድ እችላለሁ። እሺ